ለሰርግም ለሙሽራናት ለቀለበትም ለተለያየ ዲዛይን ሆን ይችላል። ተሰርተሽ ጌጥ አርገሽ ምናምን ደግሞ ሲሆን በጣም ነው የሚያምረው። ምንም ልብስ ብትለብሺ አበሻ ልብስ ከሆነ ያምራል፣ ውበት አለ። ስለዚህ ስታር ወፈር ላሉ ሰዎች ተዋለው የሚወጣ የሚገባ ቀበቶን ስትፈልጊ ታረጊዋለሽ፣ ሳትፈልጊ ደግሞ አታረጊው። ሳማኔ ሲሰራው የሚወስድበት ጊዜ አለ። በዛ ነው ዋጋው የምናወጣው እንጂ ሰፊ ስለሆነ ውድ ነው፣ ጠባብ ስለሆነ ረካሽ ነው አይደለም። ጥበብ የሚወስደው ጊዜ አለ። ስለዚህ አሁን ለበዓል በቃ ድምቅ ፍክት የሚያደርጉ ልብሶች 5000 ብር ጀምሮ ቆንጆ ቆንጆ ልብሶች አሉ። በግሩፕ ደግሞ ሆነው ለሚመጡ ዋጋ ዲስካውንት እናደርጋለን። ውድ ተመልካቾቻችን እንደምን ቆያችሁ? እንግዲህ ወቅቱ የሰርግ እንደዚሁም ደግሞ የበዓል እንደመሆኑ መጠን የተለያዩ የባህል አልባሳትን ልናስታውቃችሁ አሲ የገበያ ማዕከል ፍሬ ዲዛይን ተገኝተናል። ስሜ ፍሬ ዲዛይን ይባላል። የሚገኘው ሽሮ ሜዳ አሲ የገበያ ማዕከል 1ኛ ፎቅ 10 ቁጥር ነው። ስራችን የሀገር ባህል ልብስ እንደመሆኑ ለተለያዩ ዝግጅት የሚሆኑ ልብሶችን እንሰራለን። ለሰርግ፣ ለልደት፣ ለመልስ፣ ለምርቃት በተለያዩ ኢቨንቶች ደንበኞቻችን በሚፈልጉት ዲዛይን መሰረት ሰርተን እናዘጋጃለን ማለት ነው። አሁን ደግሞ ወቅቱ የሰርግ ነው። ገናም ከፊታችን አለ፣ ጥምቀትም አለ። ባህል ልብሶች በደንብ የሚለበሱበት ወቅት ስለሆነ ቆንጆ አድርገን ተዘጋጅተናል። እንግዲህ እንደሚታወቀው የገና በዓል ብዙ ጊዜ በፈረንጆቹም በእኛም ቀይ ነገር ይለመዳል። ለአዲስ ዓመት ቢጫ ነው የሚደረገው። እንዲህ እያለ ከለሮች አላቸው፣ ወቅቶች ከለሮች አላቸው እና ዛሬ በተለየ መልኩ ትንሽ ቀይ የበዛበት ልብሶችን ይዘን የተገኘ ነው። ስለዚህ ለምን ብዙ ቀይ ሆነ እንዳትዪ ማለት ነው። እሺ፣ እቺን እንደምታያት ቀይ በጎልደን የተሰራች ልብስ ናት። በጣም ነው የምታምረው። ከአንገቷ ክብ ናት። አሁን በሼፕ የሚሰሩ ልብሶች ተለምደዋል። አሁን እኔ የለበስኩት ዝርግፍ ነው የሚባለው፣ ፍሪ ሳይዝ ነው፣ ለማንም ሰው ይሆናል። እነዚህ ግን በልክ የሚሰሩ ልብሶች ናቸው። አሁን በጣም ሰው እየወደደ ያለው ልብስ ነው። ስለዚህ በሼፕ ነው የተሰራችው። እጁን እንደምታየው ጉርድ ናት፣ ችጌ ጉርድ ናት። ከታችን እንደምታያት ጥበቧ ጠበብ ያለች ናት። ጨርቆቹ እንዳለ 2 አይን መነን ናቸው። ኳሊቲ መነን ነው። 2 አይን መነን የሚባለው ከበፊቱ ከኖርማል መነን ትንሽ ወፈር ይላል እና ልብሱ ጥንካሬ አለው። ሲታጠብም ጥጥ አይዝም፣ አይሸበሸብም ምናምንና ልብሶቻችን እንዳለ በ2 አይን መነን የሚሰሩ ናቸው አብዛኞቹ ማለት ነው። ስለዚህ እቺ እንደምታያት በቅርጽ ነው የተሰራችው። ከለሯ ጎልደን በቀይ ናት። ተሰርታ አልቃ ዋጋው 8500። ይሄ ደግሞ አንገት ክብ አይን ቅድ የሚባል የአንገት ስራ ነው ያለው። እጁ ሙሉ ነው። ይሄም እንደምታዩ ቀይ በጎልደን በሲልቨር ውስጡ ጎልደን እና ሲልቨር አለው። በእንደዛ ነው የተሰራው። ፍሪ ሳይዝ ነው። ለትልቅ ሰውም ይሆናል፣ ለወጣትም ይሆናል፣ እንደፈለገ ነው። አሁን ይሄንን ጥለቱን ወዶት አንገቱን ሌላ ዲዛይን ይሰራል የሚል ሰው ካለ እንደ ፍላጎቱ ይሰራለታል ማለት ነው። ስለዚህ የአንገትና የእጅ ዲዛይን ልብሱ በዚህ ብቻ ነው ማለት ሳይሆን እንደ ከስተመሩ ፍላጎት ይሰራል። እኛ ያው ለአማራጭ የተለያየ ማዘጋጀት ስላለብን ለዛ ነው ያዘጋጀ ነው። እቺ ተሰርታ አልቃ ዋጋው 12000 ብር። አርቡ ሰፊ ነው። ይሄ አሁን 5 አርብ ነው። ቅድም እዚህ ጋር ሳየውሽ 4 አርብ ነው። እነዚህ 5 አርብ ናቸውና አንዳንድ ልብሶች በከስተመር ትዕዛዝ 5 አርብም 6 አርብም ሆኖ መሰራት ይችላሉ። ብዙ ጊዜ ሬድሜድ የተዘጋጁ ልብሶች 4 አርብ ነው የሚሆኑት። እንደ ከስተመሩ ፍላጎት ግን 5 አርብም 6 አርብም ሆኖ መሰራት ይችላል። ብዙ ጊዜ 5 አርብ ወፈር ላሉ ሰዎች ያው እንደገና ለሙሽራም እስከ 6 አርብ እስከ 7 አርብ የሙሽራም ልብስ ሲሆን ስፋቱ በጣም ሰፊ እንዲሆን እንደዛ ተደርጎ ይሰራል። እቺ ደግሞ እንደምታያት ለሰርግም ለሙሽራናት ለቀለበትም ለተለያየ ዲዛይን ሆን ይችላል። እጁን እንደምታዩት እቺ ጋራ ተቀጥሎ የተሰራ ነው። ብዙ ጊዜ እጅ ውፍረት ምናምን ያለባቸው ሰዎች ይሄ ተቀጥሎ ሲሰራ ጥብቅ ምናምን ስለማያረጋቸው ስለማያስጨንቃቸው በእንደዚህ አይነት ስራ ቢመርጡ ደስ ይላል። ወገቡ እንደምታዩ ፍሪ ሳይዝ ነው። ለቀቅ ያለ ነው። ላስቲክ ነው። በዝርግፍ ነው የተሰራው። ከለሩም እንደምታዩ አይረብሽም። ለክሪስማስ ብቻ ሳይሆን ለተለያየ ፕሮግራም መጠቀም ይቻላል። መደቡ ሲልቨር ከለር ነው። ብዙ አይነት ከለሮች አሉት። በፈርጥ የተሰራ ጥበብ ነው። በጣም ነው የሚያምረው። እነዚህ ልብሶች አሁን ተሰርተው አልቀው እስከ 15000 ብር ድረስ
እቺም እንደምታያት ደግሞ ብዙ አይነት ከለሮች አላት። ቀይ አላት፣ ቢጫ አለ፣ ውስጡ ደግሞ ሻምፓኝ የሚባል ከለር አለ። ብዙ አይነት ክሮች አንድ ላይ ተሻርበው ተሰርተው ማለት ነው። እነዚህ አሁን የምታያቸው እንዳለ እስካሁን ያሳየሁሽ ከታች ሽመና ናቸው፣ በሸማኔ የሚሰሩ ናቸው። ከላይ ደግሞ አንገቱና እጅ ደግሞ በጥልፍ ነው የሚሰራው ማለት ነው። ለምን በጥልፍ የሚሰሩ ልብሶችም ስላሉ ደንበኞቻችን ልዩነታቸውን እንዲያውቋቸው ነው። እስካሁን ያየናቸው ልብሶች በሽመና የተሰሩ ልብሶች ናቸው። የጥልፍ ልብሶች ደግሞ ምን አይነት እንደሆኑ አሳይሻለሁ። ሶ ይሄኛውም በሽመና የተሰራ ልብስ ነው። አንገቱም እንደምታዩን እጅ ጉርዳውን በጣም በቃ ፋሽን ነው፣ እየተለመደ ነው። ሀበሻ ልብሶች ብዙ ጊዜ ወቅት አላቸው። አንድ ሰሞን ሰፊ ጥበብ ፋሽን ይሆናል፣ አንድ ሰሞን ደግሞ ቀጭን ጥበብ እንደኔ እንደለበስኩት ፋሽን ይሆናል፣ ጃፖኒ ፋሽን ይሆናል። እና አሁን እጀ ጉርድ በጣም እየተለመደ ነው ያለው እና አብዛኛው ልብሶቻችንን ካይሻቸው በእጅጌ ጉርድና በእጅጌ አጓጉል የተሰሩ ናቸው። እና ይሄ ተሰርቶ አልቆ ዋጋ 14,000 ብር። ቀይ ነው በብዛት ያው ከሲዝኑ ጋራ ማለት ነው ተዘጋጀ ነው። እቺ ቀይ በጎልደን ናት። እቺም እንደምታያት ከወገብ በላይ በሼፕ የተሰራች ልብስ ናት፣ በቅርጽ ማለት ነው። እጁም እንደምታዩ አጓጉል እስከ ክንድ ድረስ ናት። አንገቷ 4 ማዕዘን ናት። እቺም 2 አይመን ናት። ተሰርቶ አልቆ ዋጋ 13,000 ብር። አሁን እስካሁን እንግዲህ ያያየናቸው ልብሶች በሽመና የተሰሩ ልብሶች ናቸው። አሁን ደግሞ ይሄ በጥልፍ የተሰራ ልብስ ነው። የታችኛውም እንዳለ የምታዩ በጥልፍና በፈርጥ የተሰሩ ልብሶች ናቸው። እነዚህ ልብሶች ብዙ ጊዜ ለሰርግ የሚዘጋጁ ልብሶች ናቸው። እንደገና ደግሞ ለክርስትናም ፕሮግራም ብቻ ኢቨንት ላለባቸው ሰዎች ብዙ ጊዜ የጥልፍ ልብስ ይጠቀማሉና እነዚህ በጥልፍ የሚሰሩ ልብሶች ናቸው። ይሄ እንደምታዩ በጣም ነው የሚያምረው። ለፈለግሽው ፕሮግራም ይሆናል። የተለያየ ከለር አለው ውስጡ፣ ቀይ ቡኒ አለው፣ ፒንክ አለው፣ ጎልድ አለው። በጣም ነው የሚያምረው። ጎልድ ብዙ ጊዜ የሮያሊቲ ከለር ስለሆነ ሁሉም ልብሶች ላይ ስታይ ጎልድ ተች ያለባቸው ልብሶች በጣም ነው የሚያምሩት። በጣም ይገናል እና ድምቄ ማለት ባህሪ ያለው እና ጎልድ ሮያሊቲ ነው። ጎልድ ንጹህ ስለሆነ ሰውዩ በጣም ይወደዋል እና ብዙ ልብሶች ላይ ጎልድ የምታዩ ለዛ ነው። ስለዚህ ከምንም ከለር ጋር ደግሞ ስለሚሄድ ውበት ይሰጠዋል ለልብሱ ማለት ነው። ስለዚህ አሁን እነዚህ ልብሶች መነኑን እንዲችሉት ተብሎ ይሄ የታችኛው ፓርት ጥልፍ ስለሆነ በ3 አይን መነን ነው የሚሰራው። ቅድም ካይሻቸው ከ2 አይን መነኖች ራሱ የኛው ትንሽ ጥቅጥቅ ማለት ወፈር ማለት ባህሪ ያለው ልብሱን እንዲችለው እንዲሸከመው ማለት ነው። ከወገብ በላይ እንዳይሻት ቀበቶም አላት። እቺ ጋራ በፈርጥ ነው የተሰራችው። በጣም ነው የምታምረው። በሼፕ የተሰራች ልብስ ናት። ነጠላዋም እንደምታዩ ቆንጆ ተደርጋ ነው የተሰራችው። እነዚህ ልብሶች አሁን ተሰርተው አልቀው ይሄም 5 አርብ ነው ዋጋው 25,000 ብር ነው። ከለሩ ለየት ይላል እስካሁን ካየነው። አዎ እነዚህም አሁን እንዳልኩሽ ነው ያው ወቅቱን ብቻ ሳይሆን አስበን የምናዘጋጀው ለሌሎችም ፕሮግራሞች ግዴታ ሰው ማየት ስላለበት እነዚህ አሁን ጎመኔ ከለር ናት። ጎመኔ ግሪን እንደዛ ሁለቱ ተደባልቆ ነው የተሰራው። እንደምታየው በፈርጥ የተሰራች ልብስ ናት። አንዳንድ ጊዜ ደግሞ ሰፊ የማይወድ ሰው አለ። ሰው እንደ ምርጫው ነው። አንዳንድ ሰው ሰፊ ይወዳል፣ አንዳንድ ሰው ጠባብ ይወዳል፣ አንዳንድ ሰው ደግሞ ሲምፕል ምንም ነገር የሌለው ትንሽ ነገር ያለው ይወዳል። እቺም አሁን አነስ ብላ የተሰራች ናት። አንገቷ ክብ ናት። እጅግ ያጓጉል ነው። ይሄም በሼፕ የተሰራ ልብስ ነው። ቅርጽን ይዞ የተሰራ ልብስ ነው። በጣም ነው የሚያምረው። ለፕሮግራም ለፈለግሽው ነገር መሆን ይችላል። ዶት የሚያደርገው ሰው ሊኖር ይችላል። ለክርስትና ብሎ የሚያደርገው ሰብጀክቲቭ ነው። ልብስ በቃ የግል አመለካከት ስለሆነ ለዚህ ነው አንልም። እኛ ሰርተን እናስቀምጣለን። ሰው ብሎ ወደደው ፕሮግራም መጠቀም ይችላል። ሰው ለፈለግሽው ፕሮግራም መዋል ይችላል። እንደዚህ ተሰርቶ አልቆ ዋጋ 15,000 ብር። እነዚህ ደግሞ ልክ እኔ አሁን እንደለበስኳቸው ቀጭን ጥበብ አሁን ሰው በጣም ነው የሚፈልገው። ወጣቱም ይወደዋል። በፊት ለእናቶች ነበረ የሚባለው፣ አሁን ግን ወጣቶችም ይለብሱታል። በጣም ነው የሚያምረው። እንደምታየው ከለሩ ጎመኔ፣ ውሃ ሰማያዊ፣ ነጭም አለው። አበሻ ልብስ በቃ ሲለበስ በራሱ ውበት ስላለው ዝንጥ ብለሽ መዋል ትችያለሽ። እነዚህ ልብሶች ተሰርተው አልቀው ዋጋ 9,500። እቺ ደግሞ እንደምታያት ዲዛይኗ ለየት ትላለች አይደል? ቆንጆ ናት፣ ታምራለች። ዘመናዊ ተችም አላት፣ ባህላዊ ተችም አለው። ደስ ይላል። ከለሩም እንደምታየው የተለያየ አይነት ከለር ነው ያለው። እቺም በወራጅ ነው የተሰራችው። ጥልፍ ናት። ወራጇም ጥልፍ ናት። ከታች ያለችውም ጥልፍ ነው። ቅድም እያስረዳሁሽ ነበር የጥልፍ ልብስና የሽመና ልብስ ልዩነት እንዳለው ማለት ነው። ይሄ ወራጁም በጥልፍ ነው የተሰራው፣ የታችኛውም በጥልፍ ነው የተሰራው። ለፈለግሽ ፕሮግራም ማድረግ ትችላለሽ። ታምራለች። የክሪስማስ ቫይብም አላት። ከዛ ደግሞ ጎልደንም ስላለው በጣም ሻይን ያደርጋል። ለሌላም ፕሮግራም ልጠቀመው ብትይ መጠቀም ትችላለሽ። ተሰርታ አልቃ ዋጋ 17,000 ብር። እነዚህ ደግሞ ያው ቅድም ካሳየሁሽ ከቀጭን ጥበቦች ኮሌክሽናችን አንዷ ናት። ከለሯ ፐርፕል ናት። ታምራለች። ፐርፕል በላይት ፐርፕል አንድ ላይ ተሻቦ የተሰራ ነው። ፈርጥም አለው። ከሌሎቹ ያው ፈርጥ ሲኖረውና ፈርጥ ሳይኖረው ዋጋም ልዩነት አለው። ውበትም እንደዚህ ተሰርቶ አልቆ 9,500።
እቺንም እንደምታያት ከቀጭን ጥለት ኮሌክሽኖችን መካከል አንዷ ናት። የተለያየ ከለር አላት። ከለርፉል ልብስ ናት። ቡኒው፣ ቢጫ፣ ጎመኔ፣ ጥቁር ብዙ አይነት ነገር አለው። ብዙ ጊዜ ነው ሰው ጥቁር ሲደምቅ ጥቁር አበሻ ልብስ ላይ ምናምን ይላል፣ ግን ውበት አለው። እንደምታዩ ነው የሚስማማ ከለር ነው። ጥቁር ማንኛውም ልብስ ላይ ቢገባ ያምራል። ተሰርቶ አልቆ 5 አርብ ነው ስፋቱ። ዋጋ 10,000 ብር ናት። እዚህ ጋር የምታያቸው ለተለያዩ ፕሮግራም የሚሆኑ ልብሶች አሉ። እዚህ ጋር ማየት ይቻላል። ያው ሁሉንም ማሳይተን መጨረስ ስለማንችል በጣም ቆንጆ ቆንጆ ልብሶች ናቸው እነዚህ። ከለራቸውም ስራቸውም አንገቱም እጁም በተለያየ ዲዛይን የተሰራው እነዚህ ልብሶች ተሰርተው አልቀው ዋጋ እስከ 12,000 ብር ድረስ ናቸው። እዚህ ጋር የምታያቸው ሁሉንም ያማከለ ዋጋ ነው ያለን። እነዚህ 7,500 ብር ናቸው። እቺም ከለሯ ፐርፕል ናት፣ በጣም ነው የምታምረው። እቺም እስካሁን አንገት ተላላፊ ልብስ አላየንም። አንገቷ ተላላፊ ናት፣ በጣም ነው የምታምረው። ጡት ለሚያጠቡ ሰዎች ምናምን ይሆናል። ለክርስትና በተለይ በእንደዚህ አይነት ስራ ሲሰራ ጡት ለማጥባት ምናምን በደንብ ነው የሚመቸው። ከለሯም እንደምታያት ናት፣ በጣም ነው የምታምረው። እነዚህ በሸማኔ የተሰሩ ልብሶች ናቸው። እነዚህ ልብሶች ተሰርተው አልቀው ዋጋ እስከ 12,000 ብር ድረስ ይሸጣል። እነዚህ ልብሶች ከለራቸው ሲልቨር በጥቁር በጎልደን ነው፣ በጣም ነው የሚያምረው። እነዚህም አሁን አዳዲስ ዲዛይን ናቸው። እነዚህም ተሰርተው አልቀው ዋጋ እስከ 12,000 ብር ድረስ ናቸው። እነዚህ ቻይና ሳባ የሚባሉ ጨርቆች ናቸው። ቻይና ሳባ ይባላሉ። ከመነን ትንሽ ይወፍራል ጨርቁ ማለት ነው እና ንክር ምናምን አይደለም፣ ማጉ ተነክሮ ነው የሚሰራው። እንደምታዩት እቺ ጋራ በሸማኔ የተሰራ ነው። ከላይ ደግሞ ጥልፍ አለው። ነጭ ልብስ ብዙ ጊዜ ለማይወድ ሰው፣ ምርጫው ላልሆነ ሰው እነዚህ ልብሶች በጣም ቆንጆ ናቸው፣ ያፈካሉ። ምንም ፕሮግራም ላይ ለብሰሽው ብትሄጂው ዝንጥ ነው የሚያደርጉት። የተለያየ ከለር አላቸው። 5 አርብ ነው ስፋቱ፣ ፍሪ ሳይዝ ነው። ወገቡን በላስቲክ ነው የተሰራው። ሲሸጥ 10,000 ብር ነው። እቺም ጎመኔ ከለር በፒንክ ናት፣ በጣም ነው የምታምረው፣ ድምቅ ታደርጋለች። እቺም ቅድም ካየሽው ጋራ ጨርቅነታቸው ይዘታቸው ተመሳሳይ ናቸው። አሁን ካሳየሽ ጋራ ማለት ነው። እነዚህ ልብሶች ተሰርተው አልቀው 10,000 ብር ናቸው። እነዚህም አሁን ወራጅ ልብስ ናት። እቺ ጥለቷ በጣም ነው የምታምረው። በዚህ በኩል ይኸውልሽ ወራጅ ጥልፍ ነው እንደምታየው፣ ወራጅ ነው ጥልፉ። መስቀል አለው። አንገቱ በቪል የተሰራው በልክ ነው የተሰራው፣ በሼፕ ማለት ነው። እነዚህ ልብሶች አሁን ተሰርተው አልቀው ዋጋ እስከ 12,000 ብር ድረስ ማለት ነው። ቀጭን ጥበቦች ቅድም እንዳይሻቸው እንደዚህ ማለት ነው። ቀጭን ጥበቦች ማለት ነው። እኔ እንደለበስኩት እንደዚህ በወራጅ የተሰሩ ልብሶች ማለት ነው። እዚህ ጋርም ደግሞ እንዳልኩሽ ቅድም አሁን በጥልፍ ከተሰሩት ልብሶች ውስጥ እንደዚህ በወራጅ የተሰራ አለ። ይሄኛውም ጥልፍ ሆኖ ይሄም ጥልፍ ሆኖ ማለት ነው። እነዚህም ልብሶች አሉ ተሰርተው አልቀው ዋጋ እስከ 13,500 ብር ድረስ። እንደነዚህ አይነት ደግሞ መነን ሳይሆኑ ድር በድር የሚባል ጨርቅ አለ። ድር በድር የሚባል ጨርቅ አለ። መነን ሆኖ ውስጡ ግን ፈትል ያለው እንደዚህ መስመር ያለው ማለት ነው፣ በፈትል የተሰራ። እነዚህ ልብሶች አሁን ሲሸጡ እስከ 7,500 ድረስ ይሸጣሉ። እነዚህ አሁን ተሰርተው አልቀው ዋጋ እስከ 9,000 ብር ድረስ ነው። እነዚህኞቹም እንደዛ ናቸው እንዳልኩሽ እስከ 7,500። አሁን ውሃ ሰማያዊ ከለር ናት። መደቧ እንደምታየው ሻይን ያደርጋል። እቺም አሁን ተሰርታ አልቃ ዋጋ 8,000 ብር ነው። እቺም እንደዛ ናት። ጎመኔ ናት። ፒንክ አላት፣ ክሬም ከለር አላት። እነዚህም ተሰርተው አልቀው ዋጋ እስከ 8,000 ብር ድረስ ነው። እዚህ ጋር ደግሞ እንደምታዩ እነዚህ ደግሞ የአክሱም ልብሶች ናቸው። ፈትል ናቸው፣ የእጅ ጥልፍ ናቸው። እስካሁን አብዛኛውን ልብስ ያየሹ በማሽን የተጠለፉ ልብሶች ናቸው፣ በሸማኔ የተሰሩ ልብሶች ናቸው። መነናቸውን አንድ አይን ሁለት አይን እያልኩ አስረጅሻለሁ። እነዚህ ደግሞ በፈትል የሚሰሩ ልብሶች ናቸው። የአክሱም ፈትሎች ይባላሉ። ይሄ ጥጥ ነው፣ ኮተን ነው ሙሉ ለሙሉ ማለት ነው። ልብሱም የሚሰራውም ደግሞ በእንትን ነው፣ በእጅ ጥልፍ ነው። ሃንድ ሜድ ነው፣ በእጅ ነው ቁጭ ተብሎ ነው የሚጠለፈው። አሁን ይሄ ወገን ምናምን አልገባለትም ገና። ያው እንደዚህ ተሰርተው ይዘጋጁና ሰው ሲመጣ ወገብ ተለክቶ ቁመት ተለክቶ በዛ መሰረት ይሸበሸባል፣ ስብስብ ይላል ማለት ነው። በጣም ነው ተሰርቶ አልቆለት ደግሞ ሽብሽብ ሲል በጣም ነው የሚያምረው። እነዚያው በጣም ነው በሰሜኑ ክልል ይለበሳሉ፣ ይወደዳሉ ማለት ነው። በእጅ ደግሞ ስለሚሰሩ ረጅም ጊዜ ይቆያል። ስለዚህ አዎ በጣም በቃ ይሄ በቃ ለትውልድ የምታስተላልፍ ልብስ አለ፣ እንደዛ አይሰለችምም ደግሞ። ስለዚህ እንደዛ አይነት ልብሶች ናቸው። የተለያየ ከለር አላቸው፣ በሰፊም አለ በቀጭንም አለ። ዋጋቸውም የተለያየ ነው። አሁን ለምሳሌ የዚህ ልብስ ብናይ ዋጋ እስከ 18,000 ብር ድረስ ነው። ብዙ አይነት አማራጭ ነው ያለው። ከብዙ በጥቂቱ አሁን ላይ የሚለበሱ ቆንጆ የሆኑ ልብሶች ናቸው እነዚህ። ይሄም አሁን ተሰርቶ አልቆ እስከ 20,000 ብር ድረስ ነው የሚሸጥ። ከዚህም በላይ ደግሞ ሽብሽብ ብሎ
መጠርጠር የሚባል ነገር አለ። ይሸመናል፣ ይመሸናል። ይሄ ልብሱ ፍትፍት የሚል ነገር አለ አይደለ? እንደዛ እንዲሆን አሳይሻለሁ። የተዘጋጀ ያለቀለትን ማለት ነው። እንደዛ እንዲሆን ስለሚፈለግ እንደዛ ይሰራል። እቺንም አሁን እንደምታያት በሰፊው በጠባቡ አለ ብዬሻለሁ። ይሄ አሁን በጣም ሰፊ ነው። እነዚህ ልብሶች አሁን ተሰርተው አልቀው ዋጋ እስከ 23000 ብር ድረስ በጣም ነው የሚያማምሩት። በተለያየ አይነት ዲዛይን የተለያየ አይነት ስራ ነው ያላቸውና ብዙ አይነት አማራጮች ስላሉ እንዳልኩሽ ጥቂቱን ነው የምናሳየው እንጂ የአክሱም ዲዛይን ቆጥረሽ አጨርሹም። በጣም ብዙ ነው ያለው። ስለዚህ ያው ከስተመሮቻችን ከነዚህ ውጪ ደግሞ ሌሎችን ማየት ደግሞ የሚፈልጉ ከሆነ በቴሌግራም ወይ በዋትስአፕ እንልክላቸዋለን። ታዩ እነዚህም ደግሞ በቀጫጭኑ ናቸው። እስካሁን በሰፊው አይተናል። እንደዚህ በቀጭኑ ቀለል ያለ ጥለት ለሚፈልግ አዎ በቃ ሰፊ ነገር ለማይወድ ሰው ደግሞ እንደዚህ ቀጠን ቀጠን ደግሞ ያሉ አሉ። ዋጋቸው የተወሰነ ይቀንሳል። አሁን እቺ ዋጋ 13000 ብር። እቺም አለች። እቺ መካከለኛ ስፋት ያላት ናት። አሁን በአክሱም ልብስ አብዛኛውን 4 አርብ ነው። ሬድ ሜድ ነው ግን በቃ ሰውነት ላይ ልክክ ስለሚል ያምራል። ደግሞ ሙቀትም ደግሞ ስላለው ከ4 አርብ በላይ ሲሰራ በጣም ነው የሚሞቀው። ጥጥ ስለሆነ ሙቀት ስላለው በ4 አርብ ነው አብዛኛው ልብስ የሚሰራው። ስለዚህ እቺም አሁን ተሰርታ አልቃ ዋጋ እስከ 16000 ብር ድረስ ትሄዳለች። ለአላፋትም ለቁርባንም የተለያዩ ልብሶችን አዘጋጅተናል። አሁን እነዚህ ብትን ጨርቆቹ ናቸው ያልተሰፉት ማለት ነው። ያልተሰፉት ቀሚስና ነጠላ ነው። ይሄው በሲልቨርም አለው። ሰው መጥቶ የፈለገውን የአንገት ቅርጽ ማዘዝ ይችላል። ክብ ሊል ይችላል፣ 4 ማዕዘን ሊል ይችላል፣ ኦ ሊል ይችላል፣ አይን ቅድ ሊል ይችላል። እኛ በፈለጉት እንሰራላችኋለን። አሁን ተሰርቶ አልቆ ዋጋ እስከ 12000 ብር ድረስ ይሄዳል። ያው የቤተክርስቲያን ጉልላት ነው የምትባለው። የቤተክርስቲያን ጣራ ማለት ነው። ስለልብሱ ጉልላት ነው የሚባለው። በጣም ነው የሚያምረው። አረውም እንደምታዩ ሰፊ ነው። እንደዚህ ቀጠን ብሎ ደግሞ ለሚወድ ሰው አሁን ይሄ ለሰርግም ይሆናል። በቤተክርስቲያን ለሚጋቡ ሰዎች ጥልፍ ተጨምሮበት ተሰርቶ በጣም ነው የሚያምረው። አሁን ባሳዮሽ ጨርቅ የተሰራ ነው። ጥበቡ እንደምታዩ ነው። 4 አርብ ነው። ሰፊ ነው በጣም። አንገቱ እንደምታዩ 4 ማዕዘን የተሰራው። እጁ ሙሉ ነው። ያው ለመቁረቢያም ከሆነ እንደገናም ደግሞ ለእንትንም ከሆነ መገላለጥ ስለሌለብን ቤተክርስቲያን ስትሄጂ ያው ተገላጭ ስለማትሄጂ እጁ ሙሉ ነው ያደረግነው። አንገቱ ትንሽ ጠበብ ያለች 4 ማዕዘንና ጥበቧ እንደምታያት ናት። በጣም ነው የምታምረው። እስከ 9500 ብር ድረስ ይሸጣል። በጣም ቆንጆ ልብስ ናት። ያት በጣም ነው የምታምረው። አንገቱ 4 ማዕዘን ናት። መስቀሎች ተያይዘው እንደ ሰንሰለት ነው የተጠለፈው። ከታችም እንደምታዩ ነው። የታችኛውም ጥልፍ አይደለም ሽመና ነው። በሽመና የተሰራ ልብስ ሲሆን እኩል ነው መስቀሎቹ፣ አቀማመጣቸው፣ ቅርጻቸው። አሁን በሲንጀር ሲሰራ አንዱ ካንዱ የሚበላለጥ ነገር ይኖራል። አልፎ ማለት ጎበዝ ሰው ከሰራ እኩል ነው የሚሆነው፣ ግን አልፎ አንዱ ካንዱ ይበላለጣል። የሽመና ግን ሲሆን እየተለካ ስለሆነ የሚሰራው እኩል ነው። በጣም ነው የሚያምረው አቀማመጡ። አንዱ መስቀል ካንዱ መስቀል አይተሹ ከሆነ አይበልጥም። በጣም ነው የሚያምረው። ያውን ለሰርግም ራሱ ይለበሳል። በጣም ቆንጆ ነው። ዲዛይኑም ካይሾ የተለመደ ዲዛይን አይደለም፣ ወጣ ያለ ዲዛይን ነው። በጣም ነው የሚያምረው። ለተለይ እዚህ ጋር ያለው ዲዛይን ቆንጆ ነው። ፈርጥ ምናምን ሲገባበት ደግሞ በጣም ቆንጆ ሆኖ ነው የሚያምረው ማለት ነው። እነዚህ ልብሶች ተሰርተው አልቀው ዋጋ እስከ 12000 ዩኒክ የሆኑ ልብሶች አሉ። ይኸውልሽ እነዚህ አሁን ተሰፍተው በተለያየ ዲዛይን አንገታቸው ቢሰራ በጣም ነው የሚያደምቀው። በጣም ነው የሚያምረው። አዳዲስ ዲዛይኖች ናቸው። ለተለያየ ፕሮግራም መሆን ይችላሉ። በብትን ጨርቅም እነዚህም አሉ። ይሄ ነጠላው ነው። ይሄ ቀሚሱ ነው። ይኸውልሽ የደረጃ ቀሚስ ማለት ነው። እነዚህ በደረጃ በአንድ ደረጃ የሚሰሩ ስራዎች ናቸው። እነዚህ ተሰርተው አልቀው ዋጋ እስከ 12000 ብር ድረስ ናቸው። ነጠላውም እንደምታዩ ነው። በጣም ነው የሚያማምረው። ከለሯ ሲልቨር ከለር ናት። ቢጫ ናት። መነኗ ላይ ጌጥ አላት። በጣም ነው የምታምረው። እቺ ራሱ ለፈለግሽ ፕሮግራም ለሙሽራ እናት መሆን ይችላል። እነዚህ ልብሶች ተሰርተው አልቀው ዋጋ እስከ 12000 ብር ድረስ ነው። የወንድ ልብስ እንደ ሴት ልብስ ፍሪ ስላልሆነ ተዘጋጅቶ ስለማይቀመጥ ብዙ ጊዜ ያ ወንዶች ይለያያል ሳይዛቸው። በጣም ነው የምታምረው። እዚች ጋራ ቀሚስ አላት። እንደውም ከቀሚሷ ጋር አንድ ላይ ባሳይሻ ደስ ይለኛል። እቺ ትልሽ ቀሚሷ እቺ ናት። ከወንዱ ጋራ እንደዚህ አንድ ላይ በማች የሚሰራ ነው ማለት ነው። ለፋሚሊ በጣም ነው የሚያምረው ሲለበስ። እንደምታዩ ዲዛይኑ ይሄ ጨርቁ ፒስ ይባላል። የሚሰራበት የወንድ ማለት ነው። ኳሊቲ ጨርቅ ነው። በጥልፍ ነው የተሰራው። የምታዩ በጥልፍ ነው። የዚህ ጥለት እላዩ ላይ ተጠልፎ ማለት ነው። በኮት ሸሚዝ መልክ ነገር በጥልፍና በፈርጥ
የተዘጋጁ ናቸው። እነዚህ በጣም ነው የሚያማምሩት። ይሄ ያው ፈርጥ አለው እንግዲህ እንዳልኩሽ ለሙሽራ የተዘጋጀ ልብስ ነው ይሄኛው። ግን ሰው ከፈለገ ለራሱ ለፈለገው ፕሮግራም መጠቀም ይችላል። ይሄ ያው በባልና ሚስት ጥልፉ ጥጣፍ ድረስ ስለተጠለፈ በባልና ሚስት ነው የተያያዘው። በቁልፍም መሰራት ይችላል። ያውን ልብሶች ተዘጋጅተው አልቀው እስከ 3500 ብር ድረስ ናቸው። ዋጋቸው አብዛኞቹ 3500 4000 ብር ድረስ ናቸው። ዲዛይናቸው ቆንጆ፣ ሁሉም በጥልፍ የሚሰሩ ናቸው። እንዳልኩሽ በተከፋችን መሰራት ይችላል። ደረት ድረስ ብቻ ደግሞ ክፍት ሆኖ መሰራት ይችላል። ሙሉ ለሙሉ በጥልፍ የተሰራ ልብስ ነው። እነዚህም አሁን ለሙሽራ የተሰሩ ልብሶች ናቸው። የሴትም አለ በጣም የሚያምረው። ይሄ አሁን አንገቱ ጋር በዚፕ ተደርጎ ነው የተሰራው በድፍን ማለት ነው። ስለዚህ በቲሸርት መልክ ነው የተሰራው ማለት ነው። ስለዚህ የወንዶች ልብሶችም በተለያዩ አማራጮች አሉ። አሁን እኔ የለበስኩት ልብስ ወራጅ ጥልፍ ናት። እንደምታያት ቀጭን ጥበብ ናት። በጣም ነው የምታምረው። ቅድም ካሳየውሽ ቀጭን ጥበቦች ጋራ ኮሌክሽን ናት። አንዱ ለክርስማስ የተዘጋጀች ልብስ ናት። በጣም ነው የምታምረው። ፍሪ ሳይዝ ናት። 45 አርብ ናት። ስፋቱን ይኸው እንደዚህ አድርጌ 5 አርብ ማለት እንግዲህ እስካሁን ለተመልካቾቻችን ስንናገር የነበረው ስፋቱ ይሄንን ነው የሚያክለው። በቃ ሲለበስ ዝርፍፍ ይላል። ከኔ በላይም ደግሞ ያለው ሰውነት ያለው ሰው ደግሞ ቢለብሰው ደግሞ በዚህ ያክል ደግሞ ስፋቱ ዝርፍፍ ያለ ነው ማለት ነው። ስለዚህ አሁን እነዚህ ልብሶች ተሰርተው አልቀው ዋጋ እስከ 11000 ብር ድረስ ነው። እንደምታዩ ፈርጥም አለው። በጣም ነው የሚያምረው። አንቺም የለበሽው እንደዛ ስፋቱ 4 አርብ ናት። እቺ በጥልፍ የተሰሩ ልብሶች ናቸው። ቀበቶ አለው። የሚወጣ የሚገባ ቀበቶ ነው። ስትፈልጊ ታረጊዋለሽ፣ ሳትፈልጊ ደግሞ አታረጊውም። እላዩ ላይ የተጠለፈ ሳይሆን የሚወጣ የሚገባ ቀበቶ ነው። በሼፕ ነው የተሰራው። የኔውን ፍሪ ሳይዝ ነው አይሹ። ያንቺ ደግሞ በሼፕ በልክ የተሰራ ልብስ ነው። ላይሽ ላይ ልክክ ነው ያለው አይደለ? በጣም ነው የሚያምረው። እነዚህ ልብሶች አሁን ተሰርተው አልቀው ዋጋ እስከ 12000 ብር ድረስ ናቸው። እነዚህ አሁን ለበዓል በቃ ድምቅ ፍክት የሚያደርጉ ልብሶች ናቸው ማለት ነው። ቀለል ያሉ ናቸው። እነሱ ደግሞ ፍሪ ሳይዝ ናቸው። እነዚህ ፍሪ ሳይዝ ናቸው። አንቺ ደግሞ የለበሽው በልክ የተሰራ ልብስ ነው ማለት ነው። ቆንጆ። መጨረሻ ላይ መጨመር የምትፈልጊው ካለ እንደዚህም ደግሞ በምን ያህል ጊዜ ተደርሳላችሁ ለደንበኞች? ኦኬ፣ እዚህ ላሉ ደንበኞቻችን ከአዘዙበት ቀን ጀምሮ በ10 ቀን ውስጥ እናደርሳለን። ውጪ ላለው ደግሞ ከስተመሮቻችን ከሚያዙበት ቀን ጀምሮ እንደ ልብሱ እንደሚያዙት ልብስ ጊዜ ስለሚወስድ ማለት ነው ከ10 እስከ 12 ቀን ባለው ይደርሳል ማለት ነው። ባሉበት ሀገር በዲኤችኤል፣ በኤኤምኤስ፣ በፌዴክስ እነሱ ሀገር በሚሰራው ፖስታ አገልግሎት እንልክላቸዋለን ማለት ነው። እንደገና እዚህም ካልኩሽ ቅድም ካልኩሽ እዚህም ካዩት በተጨማሪ ዋጋቸው የሚቀንሱ ቀለል ቀለል ያሉ በጣም ብዙ ልብሶች አሉ። በጣም ብዙ አማራጮች አሉ። ያው ካሜራ ላይ ጥሩ ነው ወቅቱን የጠበቀ ነው ብለን ስለምናሳይ ነው እንጂ በጣም የተለያዩ ልብሶች አሉ። ስለዚህ በሰዓታችን ኦን ታይም እናደርሳለን። አድራሻችን ሽሮ ሜዳ አሴ ገበያ ማዕከል 1ኛ ፎቅ 10 ቁጥር ነው። በግሩፕ ደግሞ ሆነው ለሚመጡ ዋጋ ዲስካውንት እናደርጋለን። እዚህ ላይ አይተው የእናንተን ሪቪው አይተው እዛ ነው አይተን የመጣ ነው ለሚሉ ከ2 በላይ ከ3 በላይ ለሆኑ ሰዎች ደግሞ አሁን ከተናገርንበት ዋጋ ዲስካውንት እናደርጋለን ማለት ነው። እሺ፣ አድራሻችን ፍሬዚ ዲዛይን የሚገኘው ሽሮ ሜዳ አሴ ገበያ ማዕከል 1ኛ ፎቅ 10 ቁጥር ስልክ ቁጥር 0913 628140 እነሱ ከታች ያስቀምጡላችኋል። መታችሁ ስለጎበኛችሁ እናንተንም በጣም ነው የማመሰግነው። መልካም በዓል፣ መልካም ጊዜ ይሁንላችሁ። እኔም ከልብ አመሰግናለሁ ስለገለሽ። እሺ ወደ ተመልካቾቻችን ለዛሬ በፍሬ ዲዛይን የነበረን ቆይታ ይሄን ይመስል ነበር። እዚህ መታችሁ የተለያዩ የባህል አልባሳትን ማግኘት ትችላላችሁ። እንደዚሁም ደግሞ በትዕዛዝ ማሰራት ትችላላችሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ይቆየን።